ኢትዮጵያ ውስጥ የመጀመሪያዋ ቲክቶከር ናት የተባለላት ቲክቶክ ፕላትፎርምን በጣም ያስተዋወቀችውና የቲክቶክ ፕላትፎርም ስሙ ራሱ በሷ ስም የተቀየረላት ብዙ ሰዎች በሷ ቲክቶክን ያወቁት ቤተሰቦቿ ትዳር አምጥተውላት ሰውየው ፈራ እግዚአብሔር ያለው ጠንካራ ሰራተኛ ሆኖ እሷ ግን ሱሪ ያስጠብባል ብላ ያላገባች የምትገርምና ቲክቶክ ላይ በጣም ብዙ ተከታይን ለመጀመሪያ ጊዜ እያፈራች ታላቅ ቲክቶከር የሆነችው ሀያት ናስር በቲክቶክ ዩዘርኔሟ ዩቲናስ ስለተባለችው ታላቅ ቲክቶከር ዛሬ ሙሉ ህይወቷን አስቃኛችኋለሁ። አብራችሁን ቆዩ። አሁን ላይ ብዙ ሰው ስማርት ስልክ መጠቀም ጀምሮ ቲክቶክ ራሱ ብዙ ተከታዮችን ማፍራት በቻለበት ጊዜ ላይ ብዙ ሴቶች ክብራቸውን ጥለው አልባሌ ነገር እያሳዩ ለመፈመስ በጣም ይከብዳቸዋል። ነገር ግን ይህቺ ሀያት ናስር የተባለች ወይም ዩቲናስ የተባለችው ግለሰብ ግን ብዙ ሰዎች ቪዲዮ ሲጀምሩ በኮሮና ነው ወይ ከኮሮና በኋላ ነው። ባለታሪካችን ሀያት ናስር ወይም ደግሞ ዩቲናስ የተባለችው ግለሰብ ግን የጀመረችው ከኮሮና በፊት ነው። ዩቲናስ የሚገርም ቪዲዮዎችን ነው የምትለቀው። አንድም አልባሌ የሆነ ወይም ጋጥ ወጥ ቪዲዮ የላትም። በዛን ማንም ተመልካች በሌለበት ጊዜ ላይ ዩቲናስ የእንግሊዘኛ ሊፕሲንግ ቪዲዮዎችን እየሰራች ትለቅ ነበር። በዛን ጊዜ ተመልካች ነበራት። ዩቲናስ ከኮሮና በፊት ነው ቪዲዮዎችን መስራት የጀመረችው። እናም የቲክቶክ ቀደምትና አንጋፋ ከሚባሉ ቲክቶከሮች ውስጥ አንዷ ናት። ማለትም እሷ ቲክቶክን ጀመረች እስከሚባል ድረስ ቀደምት ናት። ዩቲናስ ታሪኳ የሚጀምረው ወሊሶ ላይ ነው። ተወልዳ ያደገችው ወሊሶ ነው። እናም ዩቲናስ 4 ቋንቋዎችን አቀላጥፋ መናገር ትችላለች። አማርኛ፣ ስልጤኛ፣ ኦሮሞኛና ጉራገኛ አቀላጥፋ ትናገራለች። ዩቲናስ የተወለደችው ወሊሶ የኦሮሞኛ ተናጋሪዎች ይበዛሉ። ኦሮሞኛም አቀላጥፋ ትናገራለች። ዩቲናስ አባቷ የፊልድ ስራዎችን ስለሚሰራ በጣም ብዙ ጊዜ ቤት አይገኝም እና ሙሉ ለሙሉ በሚባል ደረጃ እናቷ ናት ያሳደገቻት። እናቷ አሳድጋት ትምህርቷን በወሊሶ ተምራ የሆነ ሰዓት ላይ ስልክ ተገዝቶላት በዛው አፕሊኬሽን ስትቀበል ቲክቶክ የሚባል ፕላትፎርም አብሮ ይገባላታል። እናም ሞክሪ ብለው ይሰጧታል። የመጀመሪያ ስልኬ ሳምሰንግ ጄቱ ነው ትላለች ሀዩቲ ስትናገር። እናም በዛ ስልክ ዝም ብዬ ለፓሽኔ ቪዲዮ ሰርቼ ለቀኩኝ። በዛን ጊዜ 116 ሰው አየኝ፣ 15 ሰውም ላይክ አደረገ። በጣም ትልቅ ነው። በዛን ጊዜ ምንም አይነት ተመልካች አልነበረም። በጣም ብዙ ሰው እንዳየኝ አይነት ስሜት ተሰማኝና በዛው ቀጠልኩበት ቲክቶኬን እየሰራው። በመቀጠልም ወደ ዩኒቨርሲቲ ወደ ሐዋሳ ገባው። በኮምፒውተር ሳይንስ እየተማርኩ ባለሁበት ሰዓት ላይ ቲክቶክ በዛው መቀጠል ጀመርኩ። ዩኒቨርሲቲ ላይ ሀያት ቪዲዮ እየሰራች ረጅም ርቀቶችን ተጉዛ ዋይፋይ ለመጠቀምና ቪዲዮ ለመልቀቅ እየለፋች በጎን ትምህርቷን ኮምፒውተር ሳይንስ እየተማረች ትምህርቷን ሳትሰንፍ በጎን ደግሞ ቲክቶክ ላይ ገንዘብ መስራትን ትጀምራለች። አዩቲ ቲክቶክ የጀመረችው ዝም ብላ ለፓሽን ወይም ደግሞ ለመታየት ነበረ። በመቀጠል ግን እየከፈላት ይመጣል። እሷ ዩኒቨርሲቲ ኮምፒውተር ሳይንስ እየተማረች ቀድሞውኑ ገንዘብ መስራት ጀምራለች። ነገር ግን ገንዘቡ አላታለላትም። በቃ አላማ አለኝ ብላ ኮምፒውተር ሳይንሷን ተምራ ተመርቃለች። ጎን ለጎንም ደግሞ በቢዝነስ ማኔጅመንት ቅዳሜና እሁድ ተምራ ተመርቃለች እና ሀዩቲ 2 ትምህርቶችን እየተማረች ቲክቶክ እየሰራች ጊዜዋን ቢዚ አድርጋ በአላማ ክብሯን ሳትጥል ነገሮችን ያስቀጠለች ጀግና ሴት ናት። እናም ይቺ ሀያት ናስር የተባለች ወይም ደግሞ በቲክቶክ ዩዘርኔሟ ዩቲናስ ትምህርቷን በስትክክል በዋና በቋሚነት በኮምፒውተር ሳይንስ ተምራ በሐዋሳ ዩኒቨርሲቲ ተመርቃለች። በመቀጠልም ቅዳሜና እሁድ ላይም ቢዚ ራሴን ላርግ በሚል ተነሳሳ በቢዝነስ ማኔጅመንትም ተምራለች። እናም እዛው ላይ በቲክቶክም ገንዘብ መስራት ጀምራለች። እናም ይሄ የጥንካሬ ምሳሌ ማሳያነት ነው። ከዛ ተመርቃ ከወጣች በኋላ በቲክቶክ ፕላትፎርም ማስታወቂያዎችን እየሰራች ብዙ ብሮችን ከሰበሰበች በኋላ ተመርቃ ስትወጣ መሃል አዲስ አበባ ላይ የቬሎ ማከራያ ቤት ከፈተች። እናም በዛ የቬሎ ስራ በትንሹ 20 ሺህ ብር በላይ አንድ ቬሎ ታከራያለች። በትልቁ ደግሞ እስከ 60 ሺህ ብር አንድ ጊዜ ሲከራዩ። እናም ሀዩቲ በቲክቶክ ማስታወቂያ ብዙ ብሮችን ትሰበስባለች። በመቀጠልም ደግሞ ከቬሎ ማከራያ
በትንሹ ከ50 በትልቁ ደግሞ እስከ 60 ሺህ ብር በአንድ ቬሎ ታከራይታ ታገኛለች። እናም የመጀመሪያ ክፍያዋ የነበረው 700 ብር ነው። በዛ 700 ብር ለእናቷ ሀብል ለቤተሰቦቿም ስጦታን የገዛሁት ትላለች ዩቲናስ የሆነ ፕሮግራም ላይ ቀርባ። እናም ከመጀመሪያ ክፍያዋ ከ700 ብር ተነስታ አሁን ላይ ከአንድ ቬሎ እስከ 60 ሺህ ብር ድረስ ትቀበላለች። እናም በዛን ጊዜ ላይቭ የሚባል ነገር አልነበረም። ቲክቶክ ፕላትፎርም በራሱ የሚከፍልበትም አማራጭ አልነበረውም። አዩቲ ግን ጠንክራ በመስራት እናም ክብሯን ጠብቃ በመስራት ብሮችን በማስታወቂያ ሰብስባ ቬሎ ቤት ከፍታ ራሷን በራሷ ማስተዳደር ትጀምራለች። ዩቲናስ ቲክቶክ ቪዲዮ በመጀመሯ አባቷ ብዙም አይስማማም፣ ብዙም አይደግፋትም። እሷም ምክንያቱን አታውቅም። እናቷ ግን በጣም ትደግፋታለች፣ ከጎኗም ትቆማለች። እናም ዩቲናስ ጥንካሬዋ እናቷ እንደሆነች ብዙ ጊዜ ትናገራለች። እናም ትክክለኛ ስሟ ሀያት ናስር ተብሎ ለምንድነው ራስሽን ዩቲ ናስ ብለሽ የጠራሽው ስትባል የኔ ስም ሀያት ነው፣ አንድ ቤስት ፍሬንዴ ሀያት ናስር የሚለው ረዘመ ብሎ የቲ ብሎ ይጠራኝ ነበር። እናም ቲክቶክ ፕላትፎርም ላይ ስመጣ ከሚረዝም ብዬ የቲ ያልኩት። ናስ ደግሞ የአባቴ ስም ናስር ነው እና ሲያጠር ደግሞ ናስ፣ አንድ ላይ ዩቲ ናስ ብዬ ራሴን ሰይሜ ነው ቲክቶክ ላይ የመጣሁት አለች ሀያት ናስር። በቲክቶክ ዩዘር ኔሟ ደግሞ ዩቲ ናስ። ዩቲ ናስ በዚህ ብቻ አላቆመችም። የላይቭ ሴክሽን ፕሮግራም ሲመጣ ወይም ደግሞ ሰዎች ላይቭ ላይ ገብተው ጊፍት እየተሰጣቸው ገንዘብ መስራት ሲጀምሩ ሌሊቱ ሙሉ ቁጭ ብላ ላይቭ በመግባት ገንዘብ መስራት ትጀምራለች። እንደዚህም እያለች ለራሷ ቤት ተከራይታ መኪና ገዝታ መኖርን ትቀጥላለች። በዚህ ብቻ አላበቃችም። ዩቲናስ ትዳር እንዴትስ ነው ማግባት የምትፈልጊው ተብላ ስትጠየቅ እኔ ቤተሰቦቼ ያመጡልኝን ባል ማግባት ነው መፈልገው አለች። ነገር ግን አንድ ጊዜ ትዳር መጥቶላት ነበር ከቤተሰቦቿ። ቤተሰቦቿ ላንቺ ይበጃል፣ ላንቺ ይሆንልሻል ብለው አንድ ሰው አመጡላት። ይህ ሰው ፈራ እግዚአብሔር አለው፣ ጠንካራ ሰራተኛ ነው፣ ገንዘብም ያገኛል፣ ለዩቲናስ ይመጥናታል ብለው ይዘውላት ይመጣሉ። እናም አየችው፣ ወደደችው። ነገር ግን ዝቅ ብላ የለበሰውን ሱሪ ስታይ ሱሪው ጠቧል። ራሱ አስጠብቦ አስቆርጦን የለበሰው እና ይህ ነገር ደበራት። እናም እሱ ከሄደ በኋላ ለቤተሰቦቿ እንዲህ ብላ ትናገራለች። እኔ ሱሪ ያስጠበበሰውን ላገባ አልችልም። እንዲህ በጣም ትልቅ ነገር ነው። ሱሪ ማስጠበብ እኮ የፍንዳታነት ምልክት ነው። ለዚህ ለትዳር አልመጣሁም ብላ ለቤተሰቦቿ ትናገራለች። ይህን ያክል አረቃ የምታስበው ሀዩቲ ወይም ዩቲናስ ይህን ሰው አላገባውም ብላ አለመቀበሏን ለቤተሰቦቿ ታሳውቃለች። ቤተሰቦቿም ተቀብለው ትዳሩ ከልክለዋል። እናም ሀዩቲ ከዚህ ሁሉ ነገር በኋላም ቲክቶክ ቪዲዮቿን መስራት ትጀምራለች። እናም ትልልቅ ፊልሞችን ወይም ደግሞ ቲክቶክ ላይ ታይቶ የማይታወቁ የሚገራርሙ አጫጭር ልብ የሚነኩ ቪዲዮዎችን እንደ ድራማ መልክ መስራት ትጀምራለች። እናም በመቀጠልም ቲክቶክ አዋርድ ላይ የሆነ ጊዜ ላይ ትታጫለች። እናም በዛን ጊዜ የመጣ አንድ አዶናይ የሚባል ቲክቶከርም ነበረ። ከሱ ጋር ትልቅ ፉክክር አድርጋ ነገሮችን ለማሸነፍ ብትጥርም ነገር ግን ሳይሳካላት ቀርቷል። ግን ቲክቶክ አዋርድ ላይ አንድ አዋርድ ተሸልማለች። እናም ዩቲናስ ቲክቶክ ፈርቀዳጅ ከሚባሉ ትልልቅ ቲክቶከሮች ውስጥ የመጀመሪያዋና ግንባር ቀደሟ ናት። እናም ዩቲናስ በቲክቶክ ፕላትፎርም ላይ መታ ብዙ ጊዜዎችን ቪዲዮ ስትሰራ ብዙ ነቀፋ፣ ብዙ ወቀሳ ይደርስባት ነበር። ነገር ግን ዩቲናስ ራሷን በራሷ እያቆመች ነገሮችን በራሷ እየተከላከለች ወይም በማስተዋል እየተመራች እስካሁን ድረስ ደርሳለች። እናም ዩቲናስ አሁን ላይ በቅርብ የተለያዩ አስገራሚ ቪዲዮዎችን ወይም ድራማ መልክ አዘል ትወናዎችን እየለቀቀች ብዙ ሰዎችን ማስደመሟን ቀጥላለች። አሁን ራሱ በቅርቡ የለቀቀች ቪዲዮ ብዙ ተመልካችን ያገኘ እናም ተወዳጅነትን ያገኘች ተዋናይ ናት። ከልጅነቷም እሷ ተዋናይ የመሆን ፍላጎት ነበራት። የቲክቶክ ፕላትፎርም ላይ ስትመጣ ደግሞ እውቅናውን ሰጣት። በዛ እውቅና ተጠቅማ አሁንም ሰዎችን በትወና ማስደመሟን ቀጥላለች። ቲክቶክ ፕላትፎርም ላይ እንደሷ አይነት ትወና የማያሳይ ሰው የለም የተባለላት በአንድ ቪዲዮ እስከ 5 ሚሊዮን እስከ 4 ሚሊዮን ሰው አይቶ እስከ 300,000 ሰው ላይክ የሚያደርግላት ቪዲዮዋን ላይቭ ላይ ከ1,000 ከ2,000 ሰው በላይ ቁጭ ብሎ ሌሊቱን ሙሉ የሚመለከታት በጣም ታዋቂና አንጋፋ ሴት ሆናለች። ሀያት ናስር በትክክለኛ ስሟ ወይም ደግሞ በዩዘር ኔሟ ዩቲ ናስ አሁን ላይ ከአዶናይ ጋር ተጣምረው ትልቅ ቪዲዮዎችን ሊሰሩ እየተዘጋጁ የሚገኙበት ጊዜ ላይ ሲሆን ያ ፉክክር ማለትም ለአዋርዱ ተብሎ የተደረገውን ፉክክር ትታ በአስተዋይነት ከአዶናይ ጋር ተጣምረው አሁን ትልቅ ቪዲዮዎችን ሊሰሩ ፕሮጀክት ይዘዋል። እናም ዩቲ ናስ ያን ጄቱ የተባለውን ስልኳን ይዛ የመጀመሪያ ቪዲዮዋን ቀርጻ 100 ሰው ከማየት ተነስታ አሁን ላይ ከ5 ሚሊዮን
ሚሊዮን በላይ ቪው የምታገኝ ለመጀመሪያ ጊዜ ሚሊዮን ተከታይ ያገኘች በኢትዮጵያ ውስጥ ይህን ሁሉ ታላቅ ነገር ያደረገች ያቺ የወለሲዋ ንግስት የቲክቶክ ፕላትፎርሟ ፈርቀዳጅ ሀያት ናስር ወይም ደግሞ ዩቲናስ ስለሷ ታሪክ ያስቃኘዋችሁ ዛሬ ከምንም ተነስታችሁ ክብራችሁን ሳጥሉ ክብራችሁን ይዛችሁ ከዜሮ ተነስታችሁ ሚሊዮን ብሮችን መስራት እንደምትችሉና የራሳችሁን ነገር በራሳችሁ ማግኘት እንደምትችሉ ትልቅ ምሳሌ ትሆናለች ብዬ ሀያት ናስር የወሊሷ ፈርጥ ወይም በቲክቶክ ዩዘር ኔሟ ዩቲናስን አቀረብኩላችሁ። ይህንን አስኩዬ ኢቲ ሚሊዮን ዩቲዩብ ቻናል ሰብስክራይብ አድርጉ ያልኩ እኔ ጨረስኩ።